የኢትዮጵያ ሉዓላዊነትና ነጻነት የሚያስከብር ጀግና ማፍራት ማህፀኗ አያቋርጥም ሲሉ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህን ያሉት የሁርሶ የኮንቲንጀንት ማሰልጠኛ ትምህርት ቤት በመሰረታዊ ወታደርነት ሙያ ያሰለጠናቸውን ምልምል አባላት ምረቃ ስነ ስርዓት ላይ ተገኝተው መልእክት ባስተላለፉበት ወቅት ነው። ፀሐይ በምስራቅ እንደምትወጣው ሁሉ ኢትዮጵያ ሉዓላዊነቷንና ነጻነቷን የሚያስከብር ጀግና ማህፀኗ ማፍራቱን አያቋርጥም ብለዋል። አገር አፍራሹ አሸባሪ ህወሓት የፈጸመው ጥፋትና ሽብር ኢትዮጵያውያንን ከጫፍ ጫፍ በጸና አንድነትና መንፈስ እንዲተሙ አድርጓል ሲሉም ገልጸዋል። ኢትዮጵያን ለማጽናትና ለማሻገር ወደዚህ ወደ ተከበረው የውትድርና ሙያ በመቀላቀላቸው ለተመራቂ ወታደሮቹ ምስጋናቸውንም አቅርበዋል። በተሰማሩበት ስፍራ ድልና ጀብድ ፈጽመው እንደሚመለሱ እምነታቸው የጸና መሆኑንም ጠቅላይ ሚኒስትሩ ገልጸዋል። ሀገርን ለማዳን ከጫፍ ጫፍ የሚደረገው ርብርብ በስኬት ተጠናቆ የታፈረችና የተከበረች ኢትዮጵያ ለትውልድ መሻገሯ የጸና እውነት ነው ብለዋል።